እንግዲህ እኔና አቤል የእህትና የወንድም ልጆች ነን። የኔ አባት ለሱ አጎቱ ነው። የሱ እናት ደግሞ ወይዘሮ ሰናይት ለኔ አክስቴ ናት ማለት ነው። ይሄ ነው መልሱ። ይሄው ነው መልሱ። እሺ ስለ አያታችን እናውራ። ሰብሳቢያችን በደንብ የነበረች በፊት ክረምት እናንተ ጋር ነበረ የምመጣው። ወይዘሮ ቦጋለች ትባላለች። ነፍሷን በአጸደ ገነት ያኑራት። አሁን በህይወት የለችም። በጣም ሰብሳቢያችን ነበረች እና እስቲ ስለማዬ እናውራ። በጣም ደግሞ ሁለታችሁ የተለየ አታችመንት፣ በጣም የተለየ ፍቅር ነበራችሁ። ታዳላ ነበረ እማዬ፣ ታዳላ ነበር። ለአንተ በጣም ታዳላ ነበር፣ አንተም እንደዛው። የዝማሬ ህይወት የጀመረው በማዬ ተጽዕኖ ምክንያት ነው። ሁሌ ቤተክርስቲያን ድሮ ሁሌ አብራችሁ ነበር የምትሄዱት። ሌሊትም ጠዋትም በቃ ሁል ጊዜ አብራችሁ ነበር የምትሄዱት። ቅዳሴ አብራችሁ ናችሁ። ሁሉን ነገር እንትን የምትሉት አብራችሁ ነበርና እስቲ ስለማዬ እናውራ። ብታስታውሰው ነገር በደንብ በቃ ማትረሳውን ነገር አጫውተኝ። ስለማዬ ብዙ ነገር ነው ማውራት የሚቻለውና ከባድ ነው ሆነ ስለሷ ማውራት እና ቤተክርስቲያን አንድ ካህን ልጁን ይዞ ሄዶ ዲያቆን የቤተክርስቲያን አገልጋይ እንዲሆን እንደሚያደርገው ሁሉ ያንን ቦታ ይዛ እማዬ ነች እኔ ቤተክርስቲያን እንዳድግ ቤተክርስቲያን እንድኖር የቤተክርስቲያን አገልጋይ እንደሆነ ያደረገችኝና